ስምህን ማን ልበል አንተ? አያሌው። አያሌው ማን? አያሌው ድልነሳ። እሺ የት አካባቢ ነው የምትኖረው? የቀጋት። በደብረ ኤልያስ ወረዳ የቀጋት ቀበሌ ማለት ነው። እሺ ያው የቀጋት ቀበሌውና ኪዳነ ምሕረት ቤተክርስቲያን ላይ ያው ቤተክርስቲያኑን ምሽግ አድርጎ መከላከያ እዛ ነው የተቀመጠው። አንተን ያው መረጃ አድርጎ ወደ በፋኖ ዙሪያ ይልክ ነበርና ምንድነው አድርገህ እንድትመጣ ይልኩ የነበረ? በቃ ዛም ማሰና ይሉኛል። በቃ አሳር ሁሉም ይላችኋል እየመጣው እሺ ድምፅህን ሞቅ አድርግ ይሰማ። አሰና ይሉኛል በየቦታው በየምሽጉ ማለት ነው። በየምሽጉ ፋኖ ባለበት ቦታ አንተ ምን መስለህ ነበር የምትመጣው በዛ ሰዓት? ምንድነው ማለት ምን ፎጣ ለብሰህ ነው ወይስ ምን አድርገህ ነው የምትመጣ እንዳይታወቅ? ዝም ይቦታ ነው ከብት ጠባቂ መስለህ ማለት ነው። እሺ ከዚያም በቃ ነግራችኋለሁ ያሉበትን እመጣለሁ። እዚህ ቦታ ነው ያሉ ምናምን እንደዚህ ነገር እላችኋለሁ። እንደዚያ ነው ያው ሳንቲሜትንም እንደዚህ ይሰጡኛል። ብሪትን በዚያ በቃ እንትን እያሉ እንትን ላይ መጠጫ ይሆናል ዕቃ የጠጣበት እያሉ በዚያም ጭምር ስንት ጊዜ ነው የከፈሉ? ስንት ጊዜ ነው የከፈሉት? እኔ በየቀደም በቃ በሃርኩበት እንደዚያ ነው አላስተው 3 እንደ 4 በቃ እንትን ነው እንጂ ያን ቆጥሬ ልክ ጨመር አድርገውም አይሰጡኝም። በቃ የሻይ እያሉ ይገፈትሩልኛል እንጂ ይርባ ብርም አይሰጡኝም። የምታስታውሰው ስንት ሰጠዋል? በቃ እንደዚህ 400 እንደዚህ ሰጥቶኛል። አንድ ጊዜ 400። እሺ በሌላ ጊዜ ሌላውን ደግሞ በቃ አሰናና ቆይ ትንሽ ቆይ ኋላ በመጨረሻ ምናምን ነው አሰናና በሌላ ቀን ደራርገን ዘጣለን። የቀጋት መገንጠያ ላይ የቀስተ ደመና ብርጌድ እዛ ምሽግ ሰርቶ ወጥሮ በነበረበት ሰዓት በየምሽጉ ትመጣ ነበር። አዎ በዚያም እመጣለሁ። ነገራቸዋለሁ። ዛሬ ያሉ የሉም ነው ወይ? ያሉ ስንት ሰዓት ነው ጠዋት የምትነሳ? ላሰሳ ማለት ነው መረጃ ለማለት 3 ሰዓት ባለው እስከዛ ያለውን እስከ 3 ሰዓትም ሆነ እስከ 4 ሰዓት ያለውን አስሰ ፋኖ የት እንዳለ ተመልሰህ ትነግራቸዋለህ። ስምህ ማን ይባላል? ወታደር ታሪክ ይሆን ነበር። የምኖረው መጀመሪያ የሚገኝ ቀበሌ ነው የተወለድኩበት ያደኩበት ማለት ነው። እና አሁን በ2014 ኤልያስ ገብቻለሁ። ያው ትክልት ስላለኝ ኤልያስ እመላለሳለሁ። ዘለቅ ላድርገው ቃል ያ ትክልት ኤልያስ እንትን የሚዘይ ስላለኝ አንድ ገመር ቡና እናጅሻለሁ እዚያ እመላለሳለሁ እንጂ ኑሬ ደብረ ኤልያስ ነው። 01 ቀበሌ አሁን የበደሉት እኔ መረጃ ይሄ ያለ ብዬ ግን በከባድ መሳሪያ እየተገደለ የቀጋት ላይ መከላከያ ስንት ወጣት ነው ከብት ጠባቂ ረሸነ። አንተ ፋኖ ነህ፣ ጸጉርህን አሳድጋል፣ አንተ እንደዚህ ነው እያለ ብዙ ልጆችን ሲረሽን ነበር። ልጆቻቸውን ተቀምተው በመከላከያ ተረሽኖባቸው ጥቁር የለበሱ እናቶች አሉ። የዚህ ሁሉ አስተዋጽኦ ልክ ልጁ አምኗል። ቅድም እንደተባለው ጥፋቱ ሁሉ በደንብ ተናግሯል። በየምሽጉ እየሄደ እየሰለለ ፋኖ እዚህ ጋር አለ፣ አሁን እዚህ ምሽግ ላይ ነው፣ እዚህ ምሽግ አይደለም፣ አሁን በሰዓት ያለው እዚህ ነው እያለ ሁሉ መረጃ ይሰጥ ነበር። ጥፋቱን አምኗል። ስብሰባ ጠሯችሁ፣ ወደ ስብሰባ ገባችሁ። ከስብሰባ ደግሞ ተልኮ ተሰጣችሁ። የተሰጠህን ተልኮ ይዘህ እየፈጸምክ ነበር። ያን እንድትናገር ነው እኛ የምንፈልገው። መረጃ እንደሰጠህ እኮ ነገርህን፣ እሱን ይዘንልሃል አይደለ? ስብሰባ የጠሯችሁ መቼ ነው? እንደዚህ ይሰሳታኛል። መጋቢት 17 18 አካባቢ ነው። እሺ ያን እዚህ አካባቢ 2 ቀን ያን ነው አልኩ። ያው ያን ተልኮ ይዘን ወጣን። ያን ምን አይነት ተልኮ ነው? እሱ ዘርዘር አድርገህ ንገረኝ። ያ ተልኮ የጤና መድን አስከፍሎ። ሌላስ? ሁለተኛ ከዚያ ውጭ ያለው ማዳበሪያው ሰው እንዲወስድ ተተምኗል።
ይሄ የነተማኑ በዚህ እኮ በጤና መድን ላይ ምን የሰራ የጤና መድን ማስከፈል ህዝቡ እየተጨፈጨፈ ያለው ለመንግስት በሚከፍለው ግብርም ሊሆን ይችላል፣ ጤና መድም ሊሆን ይችላል። ይሄንን ብር አሰባስቦ ለጤና መጠበቂያና ወይም ደግሞ ለማህበራዊ ልማት ሳይሆን ከባድ መሳሪያ፣ ተተኳሽ፣ ቅንቡላ፣ የሞርተር ቅንቡላ ይሄን እየገዛ ህዝቡን በከባድ መሳሪያ እየጨፈጨፈ ያለ ስለዚህ ይሄንን መከፈል የለበትም፣ ህዝቡ በገዛ ገንዘቡ መሞት የለበትም ተብሎ ፋኖ አወጀ። ግብርም እንዳይከፈል ጤና መድንም የተለያዩ የመንግስት ብድሮች ሁሉ እንዳይከፈሉ በዚህ ደረጃ ፋኖ በአራቱም ክፍለ ሀገር ይሄንን አውጆ ነው እየሰራ ያለ። ለምን ያ ብር ሄዶ ለማህበራዊ ልማት ወይ ለጤና አይደለም የሚሆን መንግስት ቀጥታ ያን ብር እየሰበሰበ ከባድ መሳሪያ ተተኳሽ እየገዛ ህዝቡን ያው በዚህ ልክ ነው እንግዲህ በደብረ ኤልያስ ወረዳ ላይ ምን ያክል ንጹሃን በከባድ መሳሪያ ቁስለኛ እንደሆነ አካል ጉዳተኛ እንደሆነ ስንቱ እንደሞተ በቁጥር ደረጃ እኛ አወጣነዋል ምን ያክል እንደሆነ ማለት ነው። ስለዚህ ይህ ሁሉ ጉዳት የደረሰው አማራ ራሱ እየከፈለ በገዛ ብሩ ነው እየሞተ ያለ ብሎ ባወጀበት ሰዓት አንተ ይሄንን እያወቅህ ነው ይሄን ጥፋት ያጠፋው ማለት ነው።